ከሰዓታት በፊት አሜሪካ 250ኛ ዓመቷን እያከበረች ሁለት የኔቪ ጀቶች ናቸው አይዳሆ ውስጥ እንደዚህ ነው ልንገራችሁ። አሜሪካ 250 ዓመት ሊሞላት ነው። ድራማው ግን አሁን ነው የተጀመረው። መጀመሪያ ለበዓሉ 4th of July ዋሽንግተን ዲሲ ታላቅ የወታደራዊ ሰልፍ፣ በኒውዮርክ ባህር ደግሞ ከ30 የተለያዩ ሀገራት የመጡ 60 የጦር መርከቦች ትርኢት ያሳያሉ። ታይምስ ስኩዌር ላይ ደግሞ ቦል ድሮፕ ይኖራል። ፊላደልፊያ ከፊፋ ወርልድ ካፕ ጋር ታላላቅ ፌስቲቫሎች ተዘጋጅተዋል። ልዩ ነው የሚሆነው። ነገሩ መበላሸት የጀመረው እዚህ ጋር ነው። መጀመሪያ ላይ በኦባማና ቡሽ የሚመራውና በሁለቱ ፓርቲዎች የተደገፈው አሜሪካ 250 የተባለ ኮሚሽን ሁሉንም ነገር እያዘጋጀ ነበር። ግን ፕሬዚዳንት ትራምፕ ፍሪደም 250 የሚል የራሳቸውን የዋይት ሃውስ ግብረ ኃይል አቋቋሙ። አሁን እንግዲህ ለአንድ በዓል ሁለት የተለያየ ድርጅት ፍጹም የተለያየ ዓላማ ይዞ እየተንቀሳቀሰ ነው ማለት ነው። ኮንግረሱ በነገሩ ተበሳጭቷል። ዲሞክራቶች ለሀገራዊ ዝግጅት ተብሎ ከተፈቀደው ገንዘብ ውስጥ ከ100 ሚሊዮን ዶላር በላይ የሚሆነው በሚስጥር ወደ ትራምፕ ቡድን እየተዘዋወረ ነው በማለት ምርመራ ጀምረዋል። ትራምፕ የሀገሪቱን 250ኛ ዓመት በዓል ለራሳቸው የፖለቲካ ጥቅም ጠልፈውታል ሲሉም እየወነጀሉ ነው። ማሳያ የውጭ ጉዳይ ሚኒስቴር የትራምፕ ፊት ያለበት ልዩ እትም ፓስፖርት ይፋ አድርጓል። ብሔራዊ ፓርኮች ላይ መግቢያ ካርድ ላይም የእሳቸው ፎቶ አርፏል። ልክ እንደ ቴምር። ይህ በዓል በታሪክ ታላቅ የሩብ ክፍለ ዘመን ፓርቲ ሊሆን ይችላል። ነገር ግን የፖለቲካ ንትርኩ ከርችቱ በላይ ደምቆ እየታየ ነው። ባይ ዘ ዌይ ፓይለቶቹ ተርፈዋል። ትራምፕ ሁለት ነገር ፖስቷል ይሄ ከተከሰተ በኋላ። አንደኛ ከዩፎ ጋር ወክ እያደረገ አይ ቲንክ ኤአይ ቪዲዮ፣ ሁለተኛ ደግሞ የሆነ ፕረስ እየነካ ብዙ ነገር እያፈነዳዳ አይነት ነገር። እንዲህ ጫፍ ላይ ነው ያለው። የሰውዬው ጉድ ነው የሚያደርገን። የንግድ ሱቆችንና የመኖሪያ አፓርትመንት ቤቶችን አጣምሮ የያዘ ቅይጥ አፓርትመንት ቡልጋሪያ ላይ ይዘንላችሁ መተናል። ቴምር ፕሮፐርቲስ የህልሞ ማረፊያ